ጓደኛ አጎቴ ዘንድሮ ምንም የሚሰራ ስራ የለም እኮ። ዝም በል ወደዛ። ምንም የሚሰራ ስራ የለም ትላለህ እንዴ? እኔ ባንተ እድሜ ድሮ መኪና በሌለበት ሰዓት ከዚህ 5 ኪሎ ሜትር በጀርባዬ ሰው አመላልስ ነበር ብር ለማግኘት። ተሳክሳለህ እንዴ? ምን አባን ያልከው? በጣም እንደው አመስክስ አንተ የመጋረጃ ሻጭ ልጅ። ምን ነው አብሽ መማር አልቻልኩም። ምን ነው ክላስ ያቺን ቤዛና ያጣ እንዴት እንደምታየኝ ዝም ብላ ያለች አንተ ያው ሰው አይደለም። ኧረ በእናትህ ዝም በል። እሱ አይደል ሌላ እንዴ? ቅድም እንዳልሽኝ ታውቃለህ ደግሞ አብሽ ሳስና ነው ያው ሰዓት ሳብን ፈልጋ ይመስላል ጠጋ ጠጋ ልትልኩ። ኧረ በእናትህ ዝም በል በእናትህ። ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሰናል። በጣም ጸዴ ቪዲዮ ይዘንላችሁ መተናል። የትም መሄድ አይቻልም። ቡናችሁን ያዙ እና እናንተ በይን ቪዲዮ ሰብስክራይብ ላይክ ያረጋችሁ ጀመሩት። ግዴታ ነው ሰብስክራይብ፣ ግዴታ ነው ላይክ። አረላካል ይሄን ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች እኔ እዩ ነኝ። በጣም አሪፍ ጸዴ ቪዲዮዎች አሉ። ዘና እንላለን፣ አብረን እንስቃለን። ካልተሳቀ ከባድ ነው በዚህ ኑሮ ውድነት። ከመጨረሻው አብራችሁ ቆዩ። ወደ ቪዲዮአችን ትዳር በ2080። እሺ ሰላም ነው። ሰላም ታለች ልጅቷ። እኔ ነኝ ማገባት። የታለች ልጅቷ? ሽማግሌው ታለ ሽማግሌዎቹ ምድር ላይ 10 ወንድ ቀርቶ ስለ ሽማግሌ ታወራለህ? አሁን ልጅን ትሰጠኛለህ ወይስ ትሄድ? አራም ሰዳት ወይ ከሱ በፊት ቀለብ ሰፍረላት? ሰፍር ያለው ይሄ ቤት ካርታ ምናምን ሊብሬው በሷ ስም ነው ተሰጥቷል። ነጭ አንቺ ነጭ እሺ እዚህ በቃ ዞሪ በጣም አይ ጥሩ ነው። ለማንኛውም እስከ ቀጣይ መስከረም እኔ ጋር ናት። አይ 2 ወር ጨምር 2 ወር ህልም ራሱ እኮ ይደገማል። ብዙ ስራ አለብኝ። ይኸውልህ ከፊቴ ብዙ ሴቶች እየጠበቁ ነው። ይኸውልህ ሰው ስለመጣ ነው እሷን ወስድልኝ። እስከ መስከረም ከኔ ጋር ትቆያለች። አንተ ፍላጎት አገባች እንዲባል ነው በቃ። አረ ሙሰዳ ወይ አንዴ አቤት። አዎ አይው እንጂ ምን አለ ቃፊው ምን መሬት አለው? ዋው ስንት ካሬ? በቃ እመጣለሁ። ሐሳቤን ቀይሬያለሁ። መስከረም ላይ ልሰዳት። ተጫዋች ነህ በጣም። መስከረም ላይ ልሰዳት። ዲል አድርገን ጨርሰናል። ልጅ ወይ እግሩን ያዙ። አንቺ እጁ ምን ያደርጋል? እግሩን ያዙ። የትም እንደ ከባድ ነው እንዴ! ምድር ላይ 10 ወንድ ልጅ እንደ ዳይኖሰር ዝርያው ሊጠፋ ነው እንዴ? ከባድ ነው እንደዚህ ከሆነ የምር። ለነገሩ አሁንም ቁጥራችን በእርግጥ ይበላለጣል። የሴቶች ቁጥር ነው ከፍ የሚለው ያፍጠራቱ ስናየው። ከዚህ ሰውረ ሌላ ምን እንላለን? ከዩኒቨርሲቲ ተጭረ ወደ ቤት ስትገባ ፋሚሊ እንዴት ናችሁ? ሰላም ነው? መነጽሬን አቀብኝ እስቲ። አይኔ ነው? ኧረ አይኔ አይደለም። እንግዲህ ያው ብዙ ቻሌንጅ ይኖራል ዩኒቨርሲቲ ውስጥ ስትሆኑ። እንግዲህ ያው አረ እውነት ነው አይተነዋል። ቀጣይ ዓመት ነው አሉኝ። ዓመቱ ገና አይደለም። ዘንድሮ እረፍት እንደወስድ መሰለኝ። ቀጣይ ዓመት ነው አሉኝ። ይሄ ልጅ ታውቂዋለሽ እንዴ? አዲስ አልሆነብኝም ፊቱ። የሰው መመሳሰል የከበቡሽን ልጅ ነው የሚመስለው። አንተ ቤት ተመሳስሎብህ ነው የሚሆነው። አራሶቹ ከሱ ጋር ማን ይርመጠመጣል? ከዚህ በኋላ በቃኝ። ዘንድሮ ወጥረ ካልተማርክ ቤተሰብ ይከዳል። የምሬን ነው። አባትዬው እኮ አላቅም አለው። በቃ እንደዚህ አይነት ልጅ የለኝም እንደሱ ገፍግፎ ስንት እየላከ እያስተማረ ጭራሽ ተጨረ። ነገሩ እኛም ከጉር ነው የወጣ ነው። አይተናታለች ላይፍ። በሴቶች ዘንድ ተወዳጅ ነኝ ብሎ የሚያስበው ልጅ ምን ነው አብሽ መማር አልቻልኩም። በእናትህ እዚህ ክላስ ያቺን ቤዛና ያጣ እንዴት እንደምታየኝ ዝም ብላ ያለች አንተ ያው ሰው አይደለም እንዴ? ኧረ በእናትህ ዝም በል። እሱ አይደል ሌላ እንዴ? ቅድም እንዳልሽኝ ታውቃለህ ደግሞ አብሽ ሳስንህ ነው። ያው ሰዓት ስለዚህ ሳብን ፈልጋ ይመስላል ጠጋ ጠጋ ልትልኩ። ኧረ በእናትህ ዝም በል በእናትህ።
ምን ሁሉ ያንተን ፊት ያዘ ይመስላል እንዴ? እና ለምን አትወራት? ሃይ ብላኛለች ኢሞ ላይ። እናቴ እኔ ዝም አልኳት። እኔ ደግሞ አይደለም አውርቼ እንደዚሁም ታውቂኛለሽ ስንት ሴት አይ ብታወራት እኔ ስልኳ ነበርኝ ከፈለግሽ። ኧረ በእናትህ ከዚህ ምን ያደርግልኛል? እኔ እሷ ስልኳ ክላስ ከሌለ ደውልልኝ ብላኛለች። ሲስተኝ አባቴ ይኸውልህ ሲግማነት አያዋጣም። ከፈለካት ያው ፍላጎት አሳይታለች አይደል? በቃ እንግዲህ ቀልጠፍ ማለት ነው አሉ እንደዚህ ክላስ ውስጥ ሲግማ የሚጫወቱ ወንዶች ማለት በጣም ተፈላጊ ነኝ ምናምን የሚሉ ማለት ይመች ጀለስ። ለማንኛውም በወርቅ ያኖሯት የሳሎን ጌጥ አበባ መቻወኩኔ ድንገት ልቤ ስትገባ ወይ ታስተምረው ልቤን የፍቅር ሚስጥር መልኳ ቀለሙ ለክቶት ሚለግም አይደል አቤት ቁንጅና አቤት ውበት የቀየው ፋኖስ ያምባው መብራት ሰማይን አይቶ አይኔ አይጨርሰው የምድር ዳሯን እግሬ ወይ ደርሰው ባይኗ ገብቼ ሁሉን እያየው ምን ቀረኝ ብዬ ባለም እፈልጋለሁ በውበቷ ልቤ ተማርኮ ሌላ ማሰብ አቃተኝ ከቶ ቀንም ማታም ስሟን እጠራለሁ የሷ ሆኜ በሷ እምላለሁ አፌ ተቀኘ ግርሞት ውበቷ ዝጸዳል ውበት ወይ ሰውነቷ ሰውነቷ መልኳ ብቻ አይደል መልካምነቷ። ወይኔ አንጀቴን የበላሽው የምር ምን አይነት ድምፅ ነው? ሆድ ስፍስፍ የሚያደርግ ድምፅ ነው። የሆነ ምስኪን የወላሪ ድምፅ ነው። ጸዴ ድምፅ ነው። በአዲስ ጣና የቴዲ አፍሮ አሪፍ ነው። አሁን ስንት ልጅ አለ ማለት? አሁን 89 ልጅ አለኝ። 89 ልጅ በህይወት አሉ ያልኳቸው በህይወት አሉ። ምንም ቅርነት የምሬን ነው። እሺ የተወለድከው መቼ? 1931 1931 አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ በህይወት አሉ ያልኳቸው በህይወት አሉ። ምንም ቅርነት የምሬን ነው። የእውነቴን ነው። የት ነው ያሉት? 89 አስመራ አሉኝ፣ አሰብ አሉኝ፣ ትግራይ የአንዳንድ ወረዳ አሉኝ፣ ሰሜን ጎንደር፣ ምዕራብ ጎንደር፣ ሰሜን ጎጃም፣ ምዕራብ ጎጃም፣ ወሎ 89 ልጅ አለክ? በጌታስ እንደዚህ ይቻላል? እንዲቻላል እንዴ? 89 ልጅ ማለት ያው ከአንድ ሚስት አይደለም መቼም። ከአንድ ሚስት ቢሆን ይሄን በ88 ዓመት 89 ልጅ ታሪክ ነው የምር። በጣም ገረመኝ። 89 ልጅ አስባችሁታል? ይሄ ሰው በአመት ውስጥ እኮ ቢያንስ በአመት ውስጥ 3-4 ልጅ ይወልዳል ማለት ከተለያዩ ሚስቶች። እዚህን ነገር ሰምቼ አላውቅም። እውነት ከሆነ ይመች ጀረስ። ቀጣይ ቪዲዮ ማነው? እኔ ነኝ። እንዳትሸው። ሰላም ነው ጎረቤቴ? እግዚአብሔር ይመስገን ሰላም ነው። አለን። የባንክ አካውንት ንገረኝ እስኪ። ለምን እንደምነግርህ ዝም ብለህ ንገረኝ። ንግድ ባንክ። እሺ 1000 12 52 62 ለምን እንደጠየቅኩ ግን ገብቷል? አልገባኝም። ለምን ነው የጠየቀኝ? አሁን የምበደርን 2000 ብር ነገ በየትኛው አካውንት እንደማስገባልህ ለማወቅ ነው። እንደዚህ አይነት ጎረቤት ይቀርብኝ። ምንም አይጠቅምም እንደዚህ አይነት ጎረቤት። እዛው ስርዓትን ይዘህ ደግሞ እንደዚህ አይነት ሰው አይመልስም። ይብር ነገ መልስልሃለሁ ምናምን ይልና አይመልስም። እንደዚህ አይነት ጎረቤት ይቀርብኝ። ለምን እኔ ላይ ታፈጣለህ? ሐሳቡን ያመነጨው እሱ። እኔ እንደዚህ አይነት ኔቨር ማይንድ የሆነ ሐሳብ አላመነጨም። 50 ቢጠበስ 50 ነው ጉዱ። የተባረከው ይበቃል አንዱ ስሙ እንዲጠራ 50 ቢጠበስ 50 ነው ጉዱ። 50ው ጋር ቢዋል 50 ነው ጉዱ። የተባረከው ይበቃል። ኧረ ፉከራ
አንቺ ድሮ ነበር እዛ ከነ ተጌጣይቱ ምናምን ጋር አብሮ ማሰለፍ ረፉከራ ስለላ ነው ፉከራ ነው ይገባኝ። ደበቅ አረገችው እኮ ሰርጉን መች ከመካሪው አጎት ጋር እያወራ በመሃል ጓደኛ ሲመልስ አጎቴ ዘንድሮ ምንም የሚሰራ ስራ የለም እኮ። ዝም በል ወደዛ። ምንም የሚሰራ ስራ የለም ትላለህ እንዴ? እኔ ባንተ እድሜ ድሮ መኪና በሌለበት ሰዓት ከዚህ 5 ኪሎ ሜትር በጀርባዬ ሰው አመላልስ ነበር ብር ለማግኘት። ትሰክሳለህ እንዴ? ምን አባን ያልከው? በጣም እንዲያው አመስክስ አንተ የመጋረጃ ሻጭ ልጅ አንተ ጅምር ያልተጨረስክ የማባክ ዝም ብለህ ታምሳለህ እንዴ አንተ የቆሎ አዲያይ ልጅ። እንዲያው ከየትኛው ሀገር ነው የተሰራው አንተ ወንጭፊት? እንደ ቅርብ ፍሬንድ የምናወራቸው ነገር አለ ትልቅ ሰዎች ባይዘው እየረሳ ነው። እሺ ትሰክሳለህ እንዴ? ክብር ለትልቅ ሰዎች። የዛሬው ቪዲዮአችን ይሄን ይመስላል። ዘና ፈታ እንዳላችሁ ተስፋ እናደርጋለን። ላይክ ሰብስክራይብ ማድረግ እንዳይረሳ። ቀጣይ በአዳዲስ ቪዲዮዎች እንመጣለን። እስከዛው ሳምንታችሁ ብሩህ ይሁንላችሁ። ቻው። ሰላም እንዴት ናችሁ? እንግዲህ ባልተለመደና በማይጠበቅ ስራ እየመጣሁኝ ነው። ሁላችሁም እንደምትወዱት በጣም ተስፋ አደርጋለሁና ጠብቀን አካውንቴ አዎ፣ እሺ አካውንቴን ኮፒ ሊንክ እያደረጋችሁ ጠብቁኝ። አስቸግሯል። እሺ Elon Musk has set a bold plan, a self-sustaining Mars city by 2054 with 1 million residents. SpaceX's Starship will